ሰላም እንዴት ናችሁ ተማሪዎች? እንግዲህ በባለፈው ቪዲዮ ስለ አናባቢ ስለተነባቢ የመጀመሪያውን ቪዲዮ አይታችኋል። በዚህኛው ደግሞ አናባቢዎችን በደንብ በሰፊው እናያለን ማለት ነው። አናባቢ እንግዲህ በሁለት መንገድ ይነበባሉ። አናባቢዎች የምንላቸው እነዚህ አምስቱ ፊደላት ማለት ነው። ኤ ኢ አይ ኦ ዩ የሚባሉት ማለት ነው። አናባቢ በሁለት መንገድ ነው የሚነበበው። አጠር ተደርጎ ይነበባል፣ ሌላው ደግሞ ረዘም ተደርጎ ይነበባል ብለናል ማለት ነው በባለፈው ቪዲዮ። አጠር ተብለው ሲነበቡ እንዴት ነው የሚነበቡት? ኤ አ ተብሎ ሲነበብ፣ ኢ ደግሞ ኤ ተብሎ ይነበባል፣ አይ ኢ ተብሎ ይነበባል፣ ኦ ተብሎ ይነበብ፣ ዩ ደግሞ ወይንም አ ተብሎ ይነበባል ማለት ነው። እነዚህን እንግዲህ በዚህ ቪዲዮ በሰፊው ነግራችኋለሁ። ረዘም ተደርጎ ሲነበቡ ማለት ደግሞ የራሳቸውን ድምፅ ሲይዙ ማለት ነው። የራሳቸውን ድምፅ ይዘው ሲነበቡ ኤ ተብሎ ሲነበብ በቃል ውስጥ፣ ኢም ኢ ተብሎ በራሱ ድምፅ ሲነበብ፣ አይም አይ ተብሎ፣ ኦም ኦ፣ ዩም ዩ ተብሎ ሲነበብ በዚህ ጊዜ ምን እንላለን ማለት ነው? ረዘም አድርገን አነበብን ማለት ነው። ስለዚህ መጀመሪያ ላይ አጠር ያሉትን እንዴት ነው የሚነበቡት የሚለውን ነገር በዚህ ቪዲዮ ደግሞ በደንብ ለማየት እንሞክራለን ማለት ነው። እሺ መጀመሪያ የምናየው እንግዲህ አጠር ያሉትን ነው። ኤ እንደ አ ሲነበብ ማለት ነው። አ ተደርጎ ሲነበብ በቃል ውስጥ ብዙ ጊዜ የአናባቢ ብዛት አንድ ሲሆን የአናባቢ ብዛት ማለት ነው የምናነበው በሾርት ወይም አጠር ባለው መንገድ ነው። ለምሳሌ ይሄኛው ብ ብለናል በመጀመሪያው ቪዲዮ። እንደዚህ ካደረግን ባ፣ ይሄኛው ብ ነው፣ ይሄኛው ደግሞ አ ነው። አንድ ላይ ባ የማለት ነገር ይኖረዋል ማለት ነው። ባት ይሄ ት እንደሆነ ታውቃላችሁ። ሌላ ምሳሌ ይሄ ክ ነው። እንደዚህ ከሆነ ካ፣ እንደዚህ ከሆነ ት፣ ካት። በደንብ ካያችሁ በእነዚህ ምሳሌዎች መሰረት የአናባቢ ብዛት አንድ ብቻ ስለሆነ ኤን አ ብለን እናነባለን ማለት ነው፣ ወይም አጠር አድርገን እናነባለን። ረዘም ስናደርገው ደግሞ ማለት ቃላቶቹን ረዘም ስናደርጋቸው ማለት ነው ያው 4 ፊደል ቃል አድርገው። አሁን ይሄ ች ነው። ሁለቱ አንድ ላይ ምን ብላችሁ ነው የምታነቡት? ች ብላችሁ ነው የምታነቡት። ይሄንን ች። ከዛ እዚህ ጋር አን ብጨምር ቻ። ከዛ እዚህ ጋር ትን ስጨምር ቻት ይሆናል ማለት ነው። ቻት። አሁንም ትንሽ ይሄኛው ሽ ነው። ሽ እንደዚህ ካረ ሻ ይሆናል። ሻ ር ፍ ሻርፕ። በእነዚህ ምሳሌዎች ስታዩ የአናባቢ ብዛት አንድ ብቻም ስለሆነ በቃሎች ማለት ነው በሾርት ወይንም አጠር ባለው እዚህ ጋር አጠር ባለው ኤን እንደ አ እናነባለን ማለት ነው። ኤን እንደ ኤ አናነብም። ኤን እንዴት እናነባለን? እንደ አ እናነባለን ማለት ነው። ሻርፕ። ሌላ ምሳሌ ለምሳሌ ረዘም ላድርገውና ብ ነው ይሄኛው ባ፣ ይሄን ነው ና ላድርገው ና፣ ባ ና ባናና። በዚህ ውስጥም በዚህ ምሳሌው መሰረትም አ የምትለው አንድ ብቻ ናት። ያው 3 ቦታ ብትጠቀስም 3 ቦታ እንትን ብትልም አንድ ፊደል ናት። ሌላ አናባቢ የለም። ስለዚህ አ ብለን እናነባለን ማለት ነው ኤን። ስለዚህ ባት፣ ካት፣ ባናና፣ ቻት፣ ሻርፕ። በእነዚህ ምሳሌዎችም ካየን ኤን እንዴት ነው የምናነበው? እንደ አ አድርገን እናነባለን ማለት ነው። እንግዲህ በአናባቢዎች መሃል አናባቢው በአንድ ቃል ውስጥ አናባቢ ብዛት አንድ ሲሆን ብዙ ጊዜ አጠር ባለው መንገድ እናነባለን ማለት ነው። ሁለተኛው የአናባቢ አይነት ደግሞ ያው ኢ ነው። እሱም ሲነበብ በቃል ውስጥ ኤ ተብሎ ይመጣል ማለት ነው፣ አጠር ተደርጎ ሲነበብ። በአንድ ቃል ውስጥ የአናባቢ ብዛት ቅድም እንዳልኳችሁ
አንድ ብቻም ሲሆን ነው በዚህ ጊዜም ኤ ብለን የምናነበው ኢን ማለት ነው። አሁን ለምሳሌ ይሄኛው ብ ከሆነ እንደዚህ ካረግን ቤ ነው የሚሆንልን። ቤ ድ ቤድ 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 ቤድ። ይሄኛው ሬ ይሆናል። ይሄ ሬ ነው። ከዛ ከዚህ ጋር አንድ ላይ ሬ ድምፁ ኤ ስለሆነ ማለት ነው። ሬ ድ ሬድ። በደንብ ካያችሁ የአናባቢ ብዛት አንድ ብቻ ነው። ለዛም ነው እንደዛ የሚነበበው። 4 ፊደል ቃል አድርገው ቤ ን ድ ቤንድ ቤንድ ቤንድ። እዚህ ጋር አናባቢው ስንት ነው? አንድ ብቻ ነው። ቤንድ ቤ ስ ት ቤስት ቤስት ቤ ስ ት። የመጀመሪያው ብ ከዛ ኤ ከዛ ስ ከዛ ት ቤስት ይሆናል ማለት ነው። ረዘም ላድርገው ክ ሬ። የሁለቱ ሬ ነው አይደል? ክ ሬ ስ ት ክሬስት ይሆናል ማለት ነው። ስለዚህ በደንብ ካያችሁ አናባቢ ብዛቱ ስንት ነው? አንድ ብቻ ነው በሁሉም ላይ። እዚህ ጋር ባሉ ምሳሌዎች መሰረት የአናባቢ ብዛት አንድ ብቻ ነው። ካያችሁ እዚህ ጋር ኤ ተብሎ የሚነበበው ለዛ ነው ማለት ነው። ይሄኛው ኤ ተብሎ ነው የሚነበበው። ኤ እዚህ ጋር ያለው ኤ ተብሎ ነው የሚነበበው። አናባቢው አንድ ብቻ ስለሆነ ሌሎቹ ተነባቢ ናቸው ይባላል። በደንብ ታውቃላችሁ እነሱ። ሶ ቤድ ሬድ ቤንድ ቤስት ክሬስት ተብሎ ኢን እንዴት ይነበባል ማለት ነው? አጠር ሲባል ኤ አድርገን እናነባለን ማለት ነው። ሁለተኛውን ጨርስ። ወደ ሶስተኛው አይን ኢ ብለን ወደምናነባው ደግሞ እንሂድ። ሶስተኛው አናባቢ አይን ምን ብለን ኢ ብለን ስናነብ፣ አሁንም እንግዲህ በቃል ውስጥ አንድ አናባቢ ብቻ ሲሆን ነው ብዙ ጊዜ የምንጠቀመው ማለት ነው። ይህንን አጠር አድርገን የምናነባው። ለምሳሌ ይሄ ክ ነው። እንደዚህ ከሆነ ኪ። ይሄኛው ክ ነው፣ ይሄኛው ኢ ነው። አንድ ላይ ኪ ይሆናል ማለት ክ ኢ ኪ። ድል ጨምር እዚህ ጋር ኪት ኪት በነበረ ይሄኛው ቢ ድ ቢድ ቢድ። ይሄኛው ስ ነው። ሲ ት ሲት ሲት። ረዘም ሳደርገው ደግሞ ትንሽ 4 ፊደል አድርገው ሲ ን ልጨምር ን ከዛ ክ ሲንክ ሲንክ። ሌላ ምሳሌ ፊል አድርገው ይሄንን ኢ አይደለ? ይሄኛው ይሄ ፍ ነው፣ ይሄ ኢ ነው። ፊ ሽ። ይሄ ሁለቱ ሽ ተብሎ ነው የሚነበበው። ፊሽ ፊሽ። ኪድ ቢድ ሲት ፊሽ ሲንክ። በእነዚህ ምሳሌዎች ስታዩ የአናባቢው ብዛት በቃል ውስጥ በእያንዳንዱ ቃል ውስጥ ያለው የአናባቢ ብዛት አንድ ብቻ ነው። ለዚህ አጠር አድርገን አይን ምን ብለን እናነባለን ማለት ነው? ኢ ብለን እናነባለን ማለት ነው። በቀላሉ በዚህ መልኩ እናነባለን። በቀጣይ ደግሞ ኦን እናያለን ማለት ነው። አራተኛውን አናባቢ ኦን ደግሞ ያው እንደ ድምፁ ኦ ብለን ነው የምናነበው። ቀለል ያለ ነው ኦ። የተወሰኑ ደግሞ ኒ ነው። ይሄኛው ኦ። ይሄ ስ ነው ቦስ። ያው ሁለቱም ስስ ከሆነ አንዱን ብቻ ነው የምንወስደው። ቦስ ቦስ ብለን እናነባለን ማለት ነው። ቦስ ቦ ክስ ልጨምር እዚህ ጋር ቦክስ ቦክስ
ክስ ተብሎ እንደሚነበብ በመጀመሪያው ቪዲዮ ላይ ፓርት 1 ላይ ነግሬያቸዋለሁ። እንዴት እንደሚነበቡ ተነባቢዎች እንዴት እንደሚነበቡ ነግሬያቸዋለሁ። እነሱ ማወቅ ይኖርባቸዋል። ኤክስ ተብሎ አይነበብም፣ ክስ ተብሎ ነው የሚነበበው። በቃል ውስጥ ይመጣ ቦክስ ቦክስ። ይሄኛውም ው ብላችሁ እንደምታነቡ ነግሬያቸዋለሁ። እንደዚህ ከሆነ ዎ ን ዎን ዎን። ረዘም ላድርገው እስቲ ፍ ሮ ስ ት ፍሮስት ፍሮስት ፍሮስት። በደንብ ካያችሁ ኦ አንድ ብቻ ነው በቃል ውስጥ ያለው። ለዛ አጠራርገን ኦን ኦ ብለን እናነባለን ማለት ነው። እንግዲህ ኦ ደስ የሚለው አጠርም ተደርጎ ሲነበብ ረዘምን ተደርጎ ሲነበብ ኦ ስለሆነ ይቀላችኋል ማለት ነው። ወደ ቀጣዩ እንይላ። ዩ ተብሎ ይነበባል ወይም ደግሞ አ ተብሎ ይነበባል። እሱን እንይማል። ኦኬ ዩ ተብሎም ይነበባል። ምን ተብሎም ይነበባል? አም ተብሎ ይነበባል ማለት ነው። ያው አ ተብሎ የሚነበበው በመጀመሪያ ሲመጣ ነው ብዙ ጊዜ። ለምሳሌ አፕ ስ አስ። እንደዚህ በመጀመሪያ ሲመጣ የመባል ነገር አለ። ያው አንድ ብቻ መሆኑን ደግሞ በደንብ ማስተዋል አለባችሁ። ሌላ አናባቢ የለም እሱ ብቻ ስለሆነ አፕ አስ። ከዛ ውጪ ግን የሚባል አይነት ድምፅ አለው በመሃል ሲመጣ ደግሞ። ለምሳሌ ይሄ ብ ነው፣ እሱ ደግሞ ሲሆን በ የማለት የአማርኛውን አንደኛውን ቤተሰብ የሚወክል ይሆናል ማለት ነው። ለምሳሌ በት በና ት ነው የሚሆነው ማለት ነው። ስለሆነ የኛው ድምፁ በት። ሌላ ምሳሌ በልክ። ሌላ ምሳሌ አሁን ክ ነው፣ ይሄኛው ነው፣ ይሆናል ማለት ድምፁ ነው ብያቸዋለሁ። ከት። ይሄኛው ሁለቱ እዚህ ጋር ምጽፍላችሁ ሽ ነው። ከዛ ልጨምር ሸ ይሆናል። ስለሆነ እዩ ማለት ሸት። ልክ እንደዚህ የተደረገ ይነበባል ማለት ነው። እንደዚህ በመሃል ምናምን ሲመጣ የማለት ድምፅ አለው። በት፣ በልክ፣ ከት፣ ሸት። ከፊት ለፊት ከሆነ ደግሞ የማለት አፕ፣ አስ የተባለ ይነበባል ማለት ነው። እንግዲህ አጠር ተብሎ እያንዳንዱን አይተናል ማለት ነው። ኤ እንደ አ፣ ኢ ደግሞ እንደ ኤ፣ አይ እንደ ኢ፣ ኦ እንደ ኦ፣ ዩ ደግሞ እንደ እንደ አ የተደረገ እንደሚነበብ አይተናል ማለት ነው በዚህ ቪዲዮ። እንግዲህ ለዚህ ቻናል ደግሞ አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደገና ደግሞ መማር የምትፈልጉ በኦንላይን ማለት ነው 1-to-1 ከኔ ጋር ተገናኝታችሁ በቀጥታ በኦንላይን መማር የምትፈልጉ ተማሪዎች በእነዚህ ደግሞ በቴሌግራም በዋትስአፕ እንዲሁም ደግሞ በኢሞ ማውራት ትችላላችሁ ማለት ነው። ቀጥታም ብትደውሉልን ታገኙናላችሁ። ከሳምንት መልካም ጊዜ ይሁንላችሁ።